ሰላም ቤተሰብ እንደምን አላችሁ? አማናችሁ? እንደምን አላችሁ? ልኝ እኔ ተወዳጆች እንኳን ደህና መጣችሁ። ከስራ እየወጣሁ ነው። ዛሬ ደግሞ መድኃኔዓለም ነው። ቤተክርስቲያን እዛ ተሳልመን መድኃኔዓለም ሄደን ከዛ ምሳ ወደ ጎንደር ሂልስ ሪዞርት ሄደን ምሳ እንበላለን። ኤብሪዋን ከዛ በፊት ግን ቤተክርስቲያን እንሳለን። እምነትን ከማትጠብቁት ሰው ነው አንዳንዴ የምታገኙትና እግዚአብሔር ለመድኃኔዓለም አስገባልኝ ብላ ሰጠች። ያላት እምነት ገርሞኛል። ማርያም ካላት ላይ ይሄን አስገባልኝ ይላለች። እናስገባላት። ሰላም አውለን ብለን ከወጣን መንገዳችንም ግን ቀና የሆነ አይደን ቀጥታ ምሳችንን እንበላለን። አሪፍ ቆይታ፣ አሪፍ የምሳ ጊዜ ይኖረናል ብዬ አስባለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ፒስ አውት። መንገዴን ለመግለጽ ያክል ማለት ነው። በጎንደር ሂልስ ሪዞርት ለመምጣት ስትፈልጉ በሄርፋዚ በኩል አድርጋችሁ ኮብልስቶን ይዛችሁ ወደ ላይ መውጣት ትችላላችሁ። አንለስ ደግሞ እኔ በዚህ በመጣውበት በጓሃ ሆቴል አድርጋችሁ ጓሃ ሆቴል ከመድረሳችሁ አንድ 500 ሜትር ቀደም ብሎ ዳገት ነገር አለች። እሷን ይዛችሁ ወደ ላይ ወጣችሁ በዛም መሄድም ትችላላችሁ። አንዳንድ ኮሜንት ምናምን የሚያደርገኝ ሰው ነበር። ኮንተንት ትራቭል ኮንተንት ይሄ ምንድነው ሂስቶሪክ የሆኑ ቦታዎች ላይ ምሰራቸውን ቪዲዮዎች አቋረጥካቸው እንደ ምናምን የሚል ነገር አይቼ ነበርና በጣም የምወደው ኮንተንት ነው። እንደዚህ ሂስቶሪካል ቦታዎችን ትራቭል ማድረግ ማየት ዲስከቨር ማድረግን ይወዳሉ፣ ደስ ይለኛል። ስለዚህ እነሱን ኮንተንት አልተዋቸውም። ግን አሁን ባለው ጎንደርና አካባቢው አማራ ክልል ላይ ባለው ሁኔታ ከቦታ ቦታ ተንቀሳቅሶ ቪዲዮ ሪከርድ ለማድረግ በተለይ የቱሪስት ዴስቲኔሽን የሆኑ ቦታዎችን ዞር ብሎ ለመጎብኘት ታይሙ ጥሩ አይደለም አሁን በዚህ ሰዓትና ግን እንደዚህ ከተማችን ላይ ምናምን ካፌዎች፣ ሬስቶራንቶች፣ ባህላዊ መጠጦች አብረን ዲስከቨር እናደርጋለን። አይ ሆፕ እንግዲህ አሪፍ ነገር እንደምታገኙበት ትማሩበታላችሁ ብዬ አስባለሁ። በቅርቡ እንመለሳለን። ሌሎች ታሪካዊ ቦታዎች አሉ፣ ስፔሻሊ አማራ ክልል ላይ። እነዚህ ብቻ አይደለም፣ በጣም ብዙ ልንሰራባቸው የሚገቡ ነገሮች አሉ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቀጥታ ወደ ጎንደር ሂልስ ሪዞርት እንሄድና ሪዞርቱ ምን አይነት ሰርቪሶች ይኖሩት፣ ምን ያካትታል፣ በተቻለ መጠን የተወሰኑ ነገሮችን ለመዳሰስ እንሞክራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቀጥታ ወደ ጎንደር ሂልስ ሪዞርት ደረጃዋን ይዛችሁ ደግሞ ወደ ጎንደር ሂልስ ሪዞርት ይላል። ጎንደር ሂልስ ሪዞርት ቦታው ግን አምረን በእናታችሁ ማርያምን ሃይኪንግ ምናምን ነው ይመስላል። ማርያምን ጎንደር ሂልስ ደርሰናል። በሩ ደግሞ ፊት ለፊት እዛ ጋር ፊት ለፊት አለ። ላሳያችሁ። እዛ ጋር ፓርኪንግ ስላለ መኪናችንን እዛ ጋር እናስቀምጥና ንግባ። እንግዳ መቀበያው ጽዳቱ በጣም ነው የሚያምረው። በጣም ነው የምላችሁ እግዚአብሔርን። ምግብ አዘን ከበላን በኋላ ደግሞ ቦታውን ስፔሻሊ ጌስት ሃውስ ምናምን እናያለን። አልጋ ደግሞ ፕራይሱ ለአንድ ቀን ምን ያክል እንደሆነ ዲያስፖራ ለሆነና ዲያስፖራ ላልሆነ የፕራይስ ቼንጅ ይኖረዋል አይኖረውም የሚለውን ነገርም ቼክ እናደርጋለን። ሉክ ጠረጴዛችን ይሄን ይመስላል። እንደዚህ በጣም ፋንሲ የሆነ ነገር አንቀብጠን ስፔሻል በርገራችንን እናዛለን። ያዘዝነው ምግብ እስኪደርስ እስኪመጣልን ደግሞ ቱር እናደርጋለን ማለት ነው። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። የትም ቦታ እንዳትሄዱ፣ አብራችሁን ቆዩ። ፈለጋችሁትን ያክል ሰው ጠርታችሁ ፈታ የምትሉበት ነው። ያው ማግባት ለፈለጋችሁ ሰዎች ነው። እኔ ገና 18 ዓመት ስላልሞላኝ አላገባም በቅርቡ። እንደምትመለከቱት እንግዲህ ቤተሰቦች ምግባችን መጥቷልና ጎንደር ሂልስ ሪዞርት እንግዲህ ስፔሻል በርገሩ ይሄንን ይመስላል። በዚህ አያያዛችን ማክዶናልድ በቅርቡ መሞከራችን አይቀርም። አንዳንድ ቦታ ላይ ግድንግድ እየዳቦ ከላይና ከታች ያደረጉትና ማለት ነው። መሀሉን ስትመለከቱት ወይ ሰላጣ ነው ወይ ምናምን ነው ምናምን አንድ ሁለት እንቁላል እንዲዘርጉበታል።
በቀጭኗ እንዴት ትዘረጋለች። ከዛ በኋላ እናንተ ባዶ ዳቦ ነው የምትበሉት ምናምን። እዚህ እንደዛ አይደለም ያየሁት። በቃ 10 አውት ኦፍ 10 10 ከ10 የሚገርም ቦታው የሚገርም ነው። ያው ስለ ቦታው እናወራ ምንም ግልጽ ስለሆነ ማለት ነው። ሂሳባችን መጥቷል። ስፔሻል በርገሩ 498 ብር ኦልሞስት 500 ብር እንደማለት ነው። ኮካ ደግሞ 63 ብር አጠቃላይ 560 ብር ማለት ነው። ከዛ የታክስ ምናምን አለው። ታክሱ ሲደመር ኧረ በስመ አብ ግን እግዚአብሔር ለታክስ 100 ብር 15% ታክስ ሲደረግ 100 ብር አለ። አመሰግናለሁ። ቤተሰብ ተበላ ተጠጣ ምናምን በልተን ጠጥተን ምናምን እየወጣን ነው እንግዲህ የሚቀረን። እሺ ቤተሰብ ጣራው ላይ ያለነው በጣም ነው የሚያምረው። በመድኃኔዓለም ለምን እንዳልተሞላ ውሃ አልገባኝም። ሉክ የኔ ያክል ፑል ውሃ ከተሞላበት ረጅም ጊዜ ሆኖታል ይመስለኛል። አረ ነው ፈዋይ በጌታ ስም ቪው ግን በጣም ነው የሚያምረው ቪው። ሉክ አስቡት ማታ ላይ ምናምን ማለት ነው ስፔሻሊ ከ11 ከ12 ሰዓት በኋላ ፑሉ ውሃ ሞልቶ ከዛ ደግሞ ላይት ላይ ማታ ላይ ደግሞ ያሉት ላይቶች ምናምን እዚህ አካባቢ በርዘው እና ወደ ከተማው ወደዛም ወደዚህ በኩል ደግሞ ከተማው ላይት የከተማው ላይት በርሶ አስቡት ማታ ላይ ምን አይነት ቪው ሊኖረው እንደሚችል ብላችሁ አስቡትና በጣም ነው የሚያምረው እግዚአብሔርን። ሉክ በመብርሃን ከኔ ፊት ለፊት ወለቃ አለ ወደዛ በኩል ማለት ነው። ወለቃ ባታ አንድ ቀን ሄደን ቪዲዮ እንሰራበታለን። ዲስከቨር ልናደርጋቸው የምንችላቸው በጣም ብዙ ነገሮች አሉት። የምር ነው የምላችሁ። ሶ ሄደን አንድ ቀን እንሰራለን እዛ ጋር። ምናልባት ካሜራ ውስጥ አንግል የሚገባልኝ ከሆነ ላሳያችሁ። ወደዛ በኩል ስትመለከቱ የከተማዋን ሙሉ እይታ ማግኘት ትችላላችሁና ከተማዋን ጎንደርዬን በተወሰነ መንገድ እዛ ጋር ማየት ትችላላችሁ። ላሳያችሁ። የጧቷን ፀሐይ እንግዲህ ብርሃኗን ቀጥታ ማግኘት ይችላል። ኮንሱም ስታደርጉት ምን አይነት ፊሊንግ ሊኖረው እንደሚችሉ አስቡት። የሆነ ጭር ያለ ነገር ቢሆንም ግን ኤቭሪ ነገሩ ማለት ነው የሆነ ጭር ያለ ቢሆንም ኤቭሪ ነገሩ ከያየሁት ነገሮች በሙሉ ንጹህ ናቸው እና ገብታችኋል። አሁን እዛ ምናልባት ስዊሚንግ ፑሉ ነው ትንሽ የሆነ ነገር ያለው እንጂ ሌሎች ነገሮች ገብታችሁ ስትመለከቱ ጽድት ያለ ነገር ነው። በዋናነት እነግራችኋለሁ ብዬ የነበረው ምንድነው ለአንድ ቀን ሩም ፕራይሳችሁ ስንት እንደሚሆን እነግራችኋለሁ ብያችሁ ነበረ። ሲንግል ከሆናችሁ የአንድ ቀን አዳር $79 ነው። አሁን ባለው ከረንሲ ኤክስቼንጅ ማለት ነው 129 130 ብር ነው ኤክስቼንጁ ማባዛት ነው ወደ 9000 ምናምን ብር ማለት ነው ለአንድ ቀን አዳር እና ይሄ ሲንግል ከሆናችሁ ነው። ደብል ቤድሩም ከፈለጋችሁ ደግሞ $87 ነው። አንድ ቀን ደግሞ እንግዲህ ሩም ይዘን ደግሞ የጧት አካባቢ ያለውን ሰዓት እና ከሰዓት ላይ ምናምን ያለው ማታ ላይ አመሻሽ ላይ ያለውን ቫይብ እንዲሁም ደግሞ ጧት ላይ ያለውን ቫይብ ምናምን እንመሳሰጥበታለን ማለት ነው። ጂም ላሳያችሁ ፈልጌ ነበረ። ሩም ካልያዛችሁ ምናምን ጂም እንትን ማለት አትችሉም፣ መጠቀም መግባትም አትችሉም፣ መቅረጽም አትችሉም ምናምን ስላሉኝ ነው። ያ ስለዚህ ጂሙንም ያኔ በኔክስት ቪዲዮ ላይ ስንቀርጽ ወይ ደግሞ ሩም ስንይዝ ምናምን አሳያችኋለሁ። ሌላኛው እንትኑ ፑሉ ማለት ነው ውሃ መያዣው ፑሉ ምናምን ውሃ አይሞላም እና ለምንድን ነው ውሃ የማይሞላው ምናምን ብዬ ጠይቄያቸው ነበረ። ውሃ የማይሞላበት ምክንያት ምናምን ያሉኝ አይታችሁ ከሆነ ፑሉ በጣም ሰፊ ነው፣ ትልቅ ነው። ውሃ ደግሞ ሪሶርስ በጣም የለም፣ በቃ የለም ማለት ይቻላል። እና የውሃ ሪሶርስ ለዛ ነው ዶፍ የሆነ ዝናብ እየዘነበ ነው የኔ ተወዳጆች፣ ኃይለኛ የሆነ ዝናብ ነው ሲዘንብ የነበረው። ስለተከታተላችሁኝ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ኤቭሪዋንስ ቀጣይ በአሪፍና በአዲስ ጥልት ባለ ቪዲዮ እንገናኛለን። እስከዛው ባላችሁበት ሰላም ቆዩልኝ። በጎንደር ሂልስ ሪዞርት የነበረን ቆይታ ይህንን ይመስል ነበረ። እኔ ፋፊ ነኝ። ቻናሉ ደግሞ ሀሪፍ ዩቲዩብ ቻናል ነው። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ።